ሰላም ሰላም ውድ የትኩረት ሾው ተከታታዮች ሰላም ጤና ይስጥልኝ። እንደምን አላችሁ? መጀመሪያ የከበረ ሰላምታዬን እያቀረብኩ ዛሬ ልዳስሰው ወደፈለኩኝ የማህበራዊ ጉዳይ ላይ ወስዳችኋለሁኝ። ከማህበራዊ ጉዳይ ዘርፍ ውስጥ አንዱ ትምህርት ነው። ስለ ትምህርት እስኪ ሀሳብ ሼር እናደርጋለን። እናንተንም ሀሳባችሁን ታካፍሉኛላችሁ። ትምህርት የአንድ ማህበረሰብ ሁለንተናዊ ግንባታ ውስጥ ትልቅ ሚና አለውና ትምህርት በግሉም ዘርፍ በመንግስትም ይሰጣል። እዚህ ላይ ያለኝን ትዝብትና ትኩረት ሊሰጠው ይገባል የሚለው ላይ ሀሳቤን ለመስጠት ነው የምፈልገው። ከዚህም ውስጥ ያው ህፃናት የሀገር መሰረቶች ናቸው ተብሎ ይታሰባል። ወጣቶችም እንደዛው ማለት ነው። ትልቁ ስራ መሰራት ያለበት ህፃናት ላይ እና ወጣቶች ላይ ነው። በዋናነት አንድ ሀገር ትልቋ የሰው ኃይሏ ወጣት ላይ ነው እና በወጣቶች ላይ የሚሰሩ ስራዎች እንደ ሀገርም ትልቅ ተጽዕኖ ሊፈጥር የሚችል ትልቅ ተነሳሽነትን የሚያመጣ በኢኮኖሚውም በማንኛውም በሁሉም ዘርፍ ላይ ትልቅ ለውጥና ምርታ ማስገኘት ስለሚቻል ትምህርት ላይ ለዚህም ደግሞ ትልቁ መሰረቱ ትምህርት ነው እና ያለ ትዝብት ምንድነው? ትምህርትን ጋር ወደ ትምህርት ስመለስ ምንድነው ለመለከተው የፈለኩትና የታዘብኩት ነገር ትምህርት በእኛ ጊዜ ያው በእኛ ጊዜ የሚባለው ነገር ብዙ ጊዜ ይባላልና ያን ሀሳብ እንኳን መድገም ባልፈልግም መልካም የሚባል ነገር ነበሩ ማለት ይቻላል። መምህራንና በተማሪዎች አንደኛ ደረጃ ላይ ሁለተኛ ደረጃ ላይ እንደዚሁም እንዳጠቃላይ በአንደኛ ደረጃና በሃይስኩል መካከል ላይ ያለው የነበሩ የትምህርት ሂደቶች ላይ ትልቅ ስራዎች ይሰሩ ነበር። ከነዚህም ዋናው ምንድነው? ዋናው በተማሪዎችና በመምህራኖች የነበረው መስተጋብር እጅግ የጠበቀና በጣም ጠንካራ ነው ማለት ይቻል ነበር። አሁን ላይ ካለው ስመለከተው ማለት ነው። ለዚህም ዋናው የሀሳቤ መነሻ ምንድነው? አንደኛ ደረጃ ላይ ያሉት ህፃናቶች ላይ ብዙ ጊዜ ትኩረት ተደርጎ ስራዎች ሲሰሩ አይታዩም። ስፔሻሊ መንግስት ተቋማቶች ላይ ማለት ነው። በመንግስት ላይ ይሄ ይመስለኛል ምናልባት የግል የትምህርት ዘርፎች መበራከቶች መምጣታቸው በዛኛው ላይ ትኩረት እንዳይሰጡ ተጽዕኖ ፈጥሯል ወይንስ አሁን ላይ ካለው አሁን ባለው ጊዜ የተፈጠሩ ነገር ናቸው ወይ? አሁን ባለው ጊዜ ማለት አሁን ያለው ማህበረሰባችን ለዛ ትኩረት አለመስጠቱ ነው ወይ ይሄን ነገር ሊያመጣ የሚቻለው የሚል የሀሳብ እንትኖች አሉኝ፣ ግጭቶች አሉኝ በራሴ ላይ ካለ ትዝብት ከተመለከትኩት በትምህርቶች ላይ ተገኝቼ ማለት ነው። እና ምንድነው መምህራኖች ለተማሪዎች ያላቸው ትኩረትና ክትትል ከበፊቱ ጋር ሲነጻጸር በጣም ልዩነት አለው። በፊት አሁን ከወላጅ በላይ መምህራኖች ትልቅ ትንቅንቅ ነበራቸው ከተማሪዎች ጋር ማለት ነው። ተማሪዎች ጋር የሚያደርጉት ትንቅንቅ እንዲህ ነው የሚባል አልነበረም። ምናልባት ከወላጅ በላይ ነው ማለት ይቻላል። ወላጅ እንደው ምንም እንትን አልነበረበትም፣ ጫና አልነበረበትም። መምህሩ ያንን ተማሪ ለመቅረጽ የሚያደርገው ጥረት፣ ትጋት በጣም ልዩ ነበር ማለት ይቻላል። እንግዲህ አይደኖ ያን የሚከፈላቸውን ክፍያ አሁን የሚከፈላቸው ክፍያ በንጽር ከወሰድነው በጊዜ ካሰብነው ያን ያክል የተጋነነ ልዩነት አለው ማለት አይቻልም። ያኔ መጠነኛ ክፍያ ነው የሚሆናቸው የሚችለው፣ በቂ ነው ማለት አይቻልም። በዛን ዘመንም በእኛ ጊዜም አሁን ላይ ያለው ይሁን እንጂ የሞራል ደረጃቸው ግን ከፍተኛ ነበር ማለት ይቻላል። እና ምንድነው የታዘብኩት? በሞራል ደረጃ የሞራል ከፍታ የስነ ልቦና ዝግጁነታቸውና የሞራል ከፍታቸው ከአሁኑ ጋር ሳነጻጽረው በጣም አይገናኝም ማለት ይቻላል። ያን ጊዜ ምናልባት እኮ ተማሪዎች መንገድ ላይ ያልባሌ ቦታ አየን ብለው ሁሉ ይመለከተናል ብለው እስከ መቆጣጠር ድረስ የሚደርሱ መምህራኖች ነበሩ ማለት ይቻላል። አሁን ግን ያለው ወይ እንኳንስ መንገድ ላይ ትምህርት ቤት ግቢ ላይ ተማሪ ሲሰሩ ቢመለከቱ አይተው እንደላዩ የሚያልፉበትን ሁኔታዎችም እንታዘባለን። ይህ ከምን መጣ የሚለው እንግዲህ ሁላችንም ሸር ልናደርገው እንዴት ሊሆን ቻለ የሚለውን ልንመለከተው ይገባል ማለት ነው። እንግዲህ አንድን የትምህርት ዘርፍ ላይ የአንዱ ወገን ላይ የምንተወው ነገር አይደለም። መንግስት ብቻ ነው የሚመለከተው፣ ወላጅን ነው የሚመለከተው፣ ማህበረሰቡን ነው የሚመለከተው ብለን ከፋፍለን የምናየው ነገር ለየሁሉም ድርሻ ቢኖራቸውም ግን እንደ አጠቃላይ ግን የሁሉም ተሳትፎ ትልቅ አስተዋጽኦ አለው ማለት ነው። ሁሉንም ይመለከታል ማለት ነው እንጂ አንዱ ላይ የምንተወው ነገር አይደለም። ቅድም እንደገለጽኩት በእኛ ጊዜ ጠንካራ የሆነ ከመምህራኖች ከፍተኛ የሆነ ድጋፍ፣ ክትትል፣ ቁጥጥር የሚደረግበት ተማሪ ነበር አልፎ
እንግዲህ ዩኒቨርሲቲም ሆነ የተለያየ ቦታ ላይ አልፎ ለመንግስት ተቋማት የሚያገለግልም በተለያየ ዘርፍ ላይ ሆኖ እንትን የምናያቸውና ለዚህም ትልቁን አስተዋጽኦ ያበረከቱት በዛን ጊዜ የነበሩት የመምህሮች ዝግጁነትና የሞራል ከፍታ ተነሳሽነት ትልቅ ሚና ነበረው ማለት ይቻላል። በእርግጥ ያን ጊዜ የምንለው በንጽር ከወሰድነው ከ20 ዓመት በፊት የነበረው ብለን ልንወስድ እንችላለን። ከዛ በፊት ልንወስድ ያለን ሁሉም በየራሱ ዘመን ሊመለከተው ይችላል። እንግዲህ የራሱን እንትን ሊያስቀምጥበት ይችላል። ይሁን እንጂ አሁን ላይ በልጆች ላይ እየተሰራ ልጆች ላይ ያለው ትኩረትና ልጆችን ለማብቃት ስፔሻሊ መንግስት ትምህርት ቤት ላይ ያለው የሚሰሩ ስራዎች እንግዲህ ከትምህርት ቤት ሊለያይ ይችላል። እዚህ ላይ ልታረም ይችላለሁ። እኔ ባለ ትዝብትና በተመለከቱባቸው ቦታዎች ላይ ግን ትኩረት ሰጥቷቸው ልጆችን ለመቅረጽ የሚሰራው ስራ ደካማ ነው። ሁሉም ማለት በሚቻል አብዛኛው በሚባል ደረጃ ሁሉም ባይሆንም ሁሉም ትኩረቱ የግል ትምህርት ቤት ለማስተማር ነው የሚወራጠው። እንግዲህ ምናልባት የመንግስት ኃላፊዎችም የግል ትምህርት ቤት ስለሚያስተምሩ ይሁን አይሁን አላውቅም። በፊት ጊዜኛ በምንባልበት ጊዜ ሱፐርቪዥን የሚባል ነገር አለ። መጥተው በትምህርት ድንገት ገብተው ቁጭ ብለው መምህራን ሲያስተምር የሚከታተሉበት ሁሉ ነበረ። ጠንካራ የምንላቸው ዩኒት ሊደሮች ነበሩ። ርብርብ የሚያደርጉ በእያንዳንዱ የትምህርት ቤቱን እንትን ለማስጠበቅ የመማር ማስተማር ሂደቱን መልካም ለማድረግ የሚሰሩ የሚተጉ ነበሩ። በሃይስኩልም ደረጃ አንደኛ ደረጃ ላይ የነበሩ የምናስታውሳቸው መምህሮች አሉ። አሁን ድረስ ከአእምሯችን ሊጠፉም አይችሉም። በዛ ደረጃ እንግዲህ አሁን ላይ ይሁኑ ማለት አይደለም። እንደውም ከዚህ ጋር በተያያዘ አሁን የቅርብ ጊዜ ትውስታዬን ነው የምነግራቸው። ወላጆች ተሰብስበው ከትምህርት ተቋማት ጋር ከመጡ የሚመለከታቸው ጋር በውይይት ላይ እንደ ሀሳብ ይህን እኔ ለመስጠት ሞከርኩኝና በእኛ ጊዜ ከነበረው ጋርማ ሊነጻጸር አይችልም። እንኳን በእኛ ጊዜ እኔ መምህር በነበርኩበት ጊዜ የነበረውን አሁን ላይ መጠበቅ አይቻልም። አሁን ብዙ ጫናዎች አሉ። የኢኮኖሚ ጫና አለ። ያንን ሁሉ ተቋቁሞ ነው መምህሩ እንትን የሚያደርገው። ብዙ ነገሮች እንትኖች አሉና በዛ ደረጃ ሆኖ ስለሚሆን ያን ላይጠበቅ ይችላል። ያን አንዱ ነገር ተከታትሎ ተማሪውን ቀርጾ ለቁም ነገር ለማብቃት በዛ ደረጃ መትጋት በእኛ ጊዜ በነበረው ደረጃ ላይ ማስቀመጥ ከባድ ነው፣ አስቸጋሪ ነው። ያ በዛ ደረጃ ባይሆንም እንኳን ግን በተወሰነ ደረጃ እንትን ለማድረግ መትጋትና መሰራት ግን አለበት። ለዛም ነው እናንተ ጋር ሀሳብ ሸር ለማድረግ ወላጆችንም ለማወያየት ያስፈለገው በሚለው ነገር ላይ እንትን አደረጉ። እኔም ወደ ኋላ በትውስታ ተመለስኩኝ። ምክንያቱም ጠንካራ የነበሩ መምህሮች እንደነበሩ ስለማስታውስ ማለት ነው። በዛ ደረጃ ተማሪውን ለማብቃት ልክ የራሳቸውን ልጅ እንደሚቆጣጠሩ አድርገው ነበር የሚቆጣጠሩት በዛን ጊዜ ነበሩት። አግሬሲቭ ሆነው በጣም ያን ያክል በዛ ደረጃውን ነፃነታችንን ነፍገው አሁን ላይ ያሉትን በዛ ደረጃ ይሁኑ ማለት ባይሆንም እነሱ ግን ያልነበራቸውን መረዳው በምንድን ነው ትኩረት ያደርጉ ነበር ማለት ነው። ምክንያቱም ትውልድ ከተበላሸ እንደ ሀገርም ከፍተኛ ውድቀት የሚያስከትል ማለት ነው። ትውልድ ላይ የሚሰራ ትምህርት ላይ የሚሰሩ ስራዎች ደግሞ እንደ ሀገርም እንደ ማህበረሰብም ትልቅ አስተዋጽኦ ስለሚያመጣ ውጤቱም ስለሚታወቅ ማለት ነው። በጠንካራ መልኩ የተሰራ ጥሩ ውጤት ይመዘገባል። ካልሆነ ደግሞ ከፍተኛ ጥፋት ስለሚያስከትል ማለት ነው። እና እዚህ ላይ ማህበረሰቡ ትኩረት ማድረግ አለበት፣ ማገዝ አለበት። በኢኮኖሚ ማገዝ መደገፍ ካለባቸው ትምህርት ቤቶች ሊደገፉ ይገባል፣ ሊታገዙ ይገባል። መምህራኖች መረዳት ካለባቸው ያንን ከሚመለከታቸው ጋር በመነጋገር መታገዝ ባለባቸው እንዲታገዙ ለማድረግ ንጹህ አእምሮ ይዘው ክፍል ውስጥ ገብቶ ተማሪዎች እንዲያስተምሩ ምንድን ነው የሚያስፈልጋቸው፣ ምን እገዛ ነው የሚያስፈልጋቸው የሚለውን መመልከት ያስፈልጋል ማለት ነው። አያገባኝም የሚለው ሁሉንም ለጥፋት ስለሚዳረግ ማለት ነው። ሌላው ምንድነው በጣም የገረመኝ ግል ስለሚያስተምሩ አንዳንድ ወላጆች ስለ መንግስት ትምህርት ቤት እንደማይመለከታቸው አድርገው መመልከት አለ። መንግስት ግን ስህተት ነው፣ በጣም ስህተት ነው። እንግዲህ መንግስት ትምህርት ቤት የተማረ ነው በእኔ አረዳድ። እንግዲህ እዚህ ላይ ሀሳብ አስተያየታችሁን ትሰጡኛላችሁ። መንግስት ትምህርት ቤት ላይ የተማረ ነው አገር የሚመራው፣ ወረዳ ቀበሌ ላይ የሚሰራው፣ ዞን ክልል ላይ የሚሰራው ብለን ብንመለከት መንግስት አሁን 99% 100% ማለትም ይቻላል ነው 99% ብለን እንኳን የምናስቀምጠው መንግስት ትምህርት ቤት ብቻ የተማረ ነው። የግል ትምህርት ቤት ተምሮ እኔ ቀበሌ ወረዳ ዞን ላይ ሲሰራ አይቻልም። ስለዚህ መንግስት ትምህርት ቤት ላይ ያለው በጥራት ትምህርት ክትትል ካልተደረገበት፣ ድጋፍ ካልተደረገላቸው አድገው ሂደው ትምህርታቸውን እንትን ብለው
በኋላ ህብረተሰቡን ነው የሚያገለግሉት። በየቢሮው በየተቋማቱ የምናገኛቸው የሚያገለግሉ እዚህ ውስጥ በዚህ ሂደት ውስጥ አልፎ ነው። በዚህ ሂደት ውስጥ ተንገላቶ ያለፈ በትክክል ተገቢውን ምክርና ተገቢውን እውቀት ገቢቱ ያልመጣ በኋላ ያን ውጤት ነው ማህበረሰቡ ላይ የሚያመጣውና ከዛ ሁሉ ማንም ማምለጥ አይችልም ማለት ነው። በኋላ ላይ ጥሩ ሰርቪስ አላገኘውም፣ በጥሩ በስነ ምግባር አልተስተናገድኩኝም ብሎ በየቢሮ ሄዶ ማማረሩ ምንም ስለማይጠቅም ማለት ነው። ከዛም አልፎ ሌላ ከፍተኛ የሆነ ማህበራዊ ቀውስም ስለሚያስከትል ማለት ነው በዛ ሂደት ውስጥ ያለፈ ስለዚህ ትኩረት ማድረግ ያስፈልጋል ማለት ነው። ይሄ መሰረት ያለበት ማለት ነው አንደኛ ደረጃ ላይ። ከዛ በኋላ ካለፈ በኋላ ላይ ተጣሞ ሄድን ነገር በኋላ ማድረቁ አስቸጋሪ ስለሚሆን ማስተካከልም ስለማይቻል ስለሚያስቸግር ማለት ነው። ስለዚህ ትኩረት ሰጥተን አንደኛ ደረጃ ላይ የሚማሩ ተማሪዎችን ህፃናትን በምን መልክ ነው መንግስት ተቋማት ላይ እየተማሩ ያሉት የሚለውን እንደ ማህበረሰብ ልንታዘብ፣ ልናግዝ፣ ልንደግፍ ይገባል ማለት ነው። እኛን አይመለከትም መንግስትን ብቻ ነው የሚመለከተው ብሎ ማለቱ አዋጭም አይደለም። መንግስት ትልቅ የአንበሳውን ድርሻ መውሰድ አለበት። ያ በቃ ከየትኛውም ላይ ይቅር ላይ ነገሮች አይሰሩም ይጉደል እንጂ ትምህርት ቤት ላይ ግን ጉድለት ሊኖር አይገባም ማለት ነው። ከሌላው ነገር ላይ በሌላው በጀት ላይ ተነስቶ ቢሆን ትምህርት ቤት ላይ እነዛ መምህራኖች ላይ መደገፍ አቅማቸው መገንባትና መታገዝ ይኖርባቸዋል። ችግር ካለ መታረም አለበት ብለው ማለት ነው። እዛ ቆዝሞ የሚያስተምሩት ህፃናት ሂዶ ከፍተኛ የአንድ መምህር 30፣ 40፣ 50 ተማሪ የሚያስተምር ከሆነ ምን ያክል ነገሮችን በዛ ሞራል በዛ ስሜት ውስጥ ነው በምን አይነት ነው እንትን የሚያደርጉት። እንግዲህ በእኛ ጊዜ ብያለሁ ሲያስተምሩ በጥሩ ሞራል በጥሩ ስነ ልቦና ላይ ሆነው ተነቃቅተው እያንዳንዱን እንትን አድርገው ነበር እንትን የሚያደርጉት የነበሩት። የክላሱንም ከክላስ ውጭም ያለ ግቢ ውስጥ ላይ ያለው እንቅስቃሴ ተማሪዎቻቸውን ሁሉ ላይ ክትትል ያደርጉ ነበር በዛ ደረጃ ማለት ነው። እና ወላጅ እንደውም ብዙ ድካም አልነበረበትም ማለት ይቻላል። አሁን ግን ወላጅ ይመስለኛል ትንሽ የሚፍጨረጨረው ልጁን ሆነ ቦታ ለማድረግ እንደ ልጅ እንትን እንዳይልብኝ ምናምን የሚለው ነገር ላይ አስቡ እንትን የሚያደርገው። በዛ ዕለት ግን ሂዶ ደግሞ መምህር ጋር ተነጋግሮ ነገሮችን ለመፍታት የጊዜው ፍጥነትም ሂደቱም አጠቃላይ የኢኮኖሚውም ማህበራዊም ሀሳቦች አሉ፣ የተለያዩ ነገሮች አሉ፣ ውጣ ውረዶች አሉ። በዛ ውስጥ ስለሚዋጥ ለዛ ጊዜ ላይኖር ይችላል። ግን ጊዜ ያላችሁ ሰዎች፣ ጊዜ ያላችሁ ወላጆች፣ የሚመለከታችሁ ሁሉ የመንግስት ኃላፊዎች እዛ ቦታ ላይ ትኩረት ማድረግ ያስፈልጋል ማለት ነው። ሳይቃጠል በቅጣል የሚል ስለሚባል ማለት ነው። ትውልድ የሚሰራው ትምህርት ቤት ስለሆነ ማለት ነው። ስለተከታተላችሁ አመሰግናለሁ። ከዚህ ጋር በተያያዘና ሌሎች ማህበራዊ ጉዳዮች ላይ ትኩረት ሊሰጣቸው የሚያስፈልጉ ሀሳቦች ላይ ሼር እናደርጋለን። ከእናንተም ወደ እኔ ላኩ፣ ፕሮግራሜ ላይም እንድትቀርቡ ጋብዛለሁ። በቀጣይ የላቀ ሀሳብ ያላችሁ ጋር ዲስከስ ማድረግ ስለምፈልግ መማር ስለምፈልግ ሀሳቦችን ሼር ማድረግ ስለምፈልግ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ይስጣችሁ ፕሮግራሜን እንድትከታተሉ ከወዲሁ ጋብዛለሁ። አመሰግናለሁ።